ሳቂን ስጠኝ ክፍል 2 ልብ አንጠልጣይ ታሪክ። ደራሲ ሰሚናስ፣ ተራኪ ሶፊያ ዩሱፍ። ይህንና መሰል የፍቅር ታሪኮችን ለማግኘት ቻናላችንን ሰብስክራይብ ያድርጉ። መልካም ቆይታ። ይሄኔ ልጅ ስሜትሽን እረዳዋለሁ፣ ግና ወደ ኋላ አትይ። ያለፈ ነገር አይጎትትሽ። ለሱም መልካሙን ነገር እንዲገጥመው በዱዓሽ አትርሺው ልጄ። ነይ ግቢ፣ ከፊት ለፊትሽ ትልቅ ህይወት ይጠብቅሻል። ይህኔ ልጅ እጅ ካልሰጠሽ ታልፊያለሽ፣ እጅ ከሰጠሽ ግን መጥፎ አወዳደቅን ትወድቂያለሽ። ይህኔ ልጅ ጌታሽ ካንቺ ጋር ነው። አደራ ልጄ ኋላሽን አትይ። ፈገግ እያለች አልሐምዱሊላህ አንቺን እናት አድርጎ ስለሰጠኝ። በይ በይ ነይ እንግባ ወደ አዲሱ ቤትሽ። ፈገግ እያለች ገባች። ግና ቤቱ ፏ ብሎ ነበር። ዕጣኑን አጫጭሰው ቡና አፍልተው ጎረቤቶቻቸው ጠበቋቸው። በደስታ ቤት ውስጥ የነበሩ ሁሉንም ሳመቻቸው። ልጁን እየተቀባበሉ ሳሙት። አላህ ያሳድግህ፣ ለእናት ለሰፈሩ ብሎም ለሀገር የምትጠቅም ልጅ አላህ ያደርግህ አሉት በእድሜ የገፉት ፋጢማ። ይህኒ ልጅ ስሙን ማን አልሽው? ሂክማ ወደ እትዬ ኸዲጃ እያየች ሉቅማን ብለዋለች እናቴ አለቻቸው። ማሻአላህ ሁሉም በአንድነት በስምሽ አሳድጊው አሏት። ፈገግ ብላ አፈራርቃ እያየቻቸው ኢንሻአላህ የእናንተም ልጅ ነው። በደንብ ካደሟት ቁስሏን ለማሻር አስበው። የሰው ልጅ መጥፎ አመሉ ትላንቱን መርሳት አይችልም። ለሂክማም እንደዛ ነው የሆነባት። ትላንት የነገ ሌባ ነው እንዳለው ፈላስፋው። አዲስ ቀን፣ አዲስ መንፈስ፣ አዲስ ዓመት፣ አዲስ ህይወት። ዛሬ ሉቅማን 7ኛ ክፍል የሚገባበት ቀን ነው። ሉቅማን በጣም ጂኒየስ ተማሪ ነው። ለሁሉም ታዛዥ፣ ቅን፣ መልካም ባህሪ ያለው ነው። ሲበዛ የዋህ ነው። ሂክማ ቃሏን ጠብቃ በስሟ ያሳደገችው ይመስላል። ኡሚ ወይ የኔ ልጅ፣ እኔ ግን 5ና 6ን ብማር ደስ ይለኝ ነበር። 2 ዓመት ዘልዬ 7ኛ ክፍል አይከብደኝም? የኔ ልጅ በእውቀትህ ተማምነው ነው እኮ የኔ አንበሳ። አንቺን ደስ ካለሽማ እኔም ደስ ይለኛል። እትዬ ኸዲጃ ቀበል አድርገው የኔ አንበሳ ገና ታኮራኛለህ እኮ፣ ኮሌጅም ትበጥሳለህ። አይቲ እኔ እኮ ዩኒቨርሲቲ ነው መግባት የምፈልገው እንጂ ኮሌጅ አይደለም። የኔ ልጅ ከጎበስክ ትገባለህ ኢንሻአላህ። በል ሂድ በቃ የኔ ልጅ። ሳመችው። ሁለቱንም ተሰናብቶ ወደ ትምህርት ቤት ሄደ። እትዬ ወደ ውጭ እያዩ አላህ የምትጠቀምበትን እውቀት ይስጥህ። ሂክማ ከኋላቸው ቆማ አሜን ትላለች። እትዬ አቤት የኔ ልጅ። አልሐምዱሊላህ ያ ሁሉ ስቃይ ያለፈ፣ ሉቅማንም አደገ። በዛ ላይ ጎበዝ ተማሪ ነው። ቁርአንም በአንቺ እጅ ነው የሐፈዘው። ግን እትዬ አንድ ነገር ሁሌም ቅር ይለኛል ሉቅማኔን ባየሁት ቁጥር። ምንድነው እሱ የኔ ልጅ? ፈገግ ብለው ሂክማ አንገቷን ደፍታ ጁኔድ እየተንተባተበች ደንገጥ ብለው የኔ ልጅ እርሻው አልልሽም፣ ግን ለልጅሽ ስትይ ወደ ኋላ አትይ። እትዬ ናፈቀኝ። ሉቅማኔ ሁሉን ነገሩ እሱን ይመስላል። ቆየት ነው ያለው። ማልቀስ ጀመረች። አቅፈው አባበሏት። ልጄ ተይ ራስሽን አትጉጂ፣ ጠንከር በይ። አይደለም አንቺ እኔም ናፍቆኛል ልጄ። ከእቅፋቸው አውጥተው 2 እጇን ይዘው እሺ እናቴ እሺ፣ እንባዋን እየጠራረገች በይ ተነሺ፣ ወደ ስራ ሂጂ። ሂክማ ከጁኔድ መጥፋት በኋላ ጉሊት መቸርቸር ጀመረች። አሁን በደንብ ደንበኛ አፍርታ ወደፊቷን ትጠብቃለች። በደንብ እርግጠኛ ናት በሉቅማን ህይወቱ እንደሚለወጥ። በእናንተ ጥንካሬ አልሐምዱሊላህ እዚህ ደርሰናል። አቶ አቡዘር የድርጅቱን ሰራተኛ ሰብስቦ ኢንሻአላህ ሰሞኑን አህልዋን ድርጅት ጋር የምንሰራው ስራ ይኖረናል። ጨረታውን በማሸነፋችን ደስ ብሎኛል። እንኳን ደስ አላችሁ። በሉ ሰላም አለይኩም ብሎ ወረደ። አልሐምዱሊላህ
ከዛ ህይወት ወደዚህ ህይወት ላሸጋገረን ጌታ። አዎ ልጄ፣ ሰሞኑን በመስጅዶች ላይ ሰደቃ ማድረጋችሁን አትርሱ። ኃላፊነቱን ላንተ ሰጥቼሃለሁ አለው ፈገግ ብሎ ትከሻውን ነካ ነካ እያደረገ። እንደ ፍላጎትህ አባቴ። ስማኝ ልጄ፣ ይኸውልህ አሚር፣ ታናናሾችህ አንተን ነው የሚከተሉት። ልጄ አደራ ለታናናሾችህ እዘን፣ ለታላላቆችህ ታዘዝ። እሺ አባቴ። ሰላሜ፣ ዛሬ ምን ነግቶሃል? ያለ ወትሮክ መጣህሳ? አያቴ፣ ምንም አልሆንኩም፣ ምሳ ከእናንተ ጋር ልብላ ብዬ ነው። እንደዛ ከሆነ እሺ ታድለናል ማለት ነው። አያቴ፣ እናቴስ? ሰው ለመጠየቅ ወጣ ብላ ነው ትመጣለች። እሺ አያቴ፣ ዝሁር ሰግጄ እመጣለሁ። ሰሊም መስጅድ ደርሶ ውዶ እያደረገ እያለ ከአቶ አቡዘር ጋር ተገናኙ። ሰላም አለይኩም ሰሊም። ወአለይኩም ሰላም። ተነስቶ ተቃቀፉ። ተጠፋፋን አይደለ? አዎ ከሀገር ውጭ ነበርኩኝ። ማሻአላህ። እና ደህና ናችሁ? አልሐምዱሊላህ ሰሊም። ስራህ ምንድን ነው? ምንድን ነው የምትሰራው? በሀልዋን ድርጅት ውስጥ የሂሳብ ክፍል ማናጀር ነኝ። ኦ ማሻአላህ። አቶ ሰልማን በጣም የሚኮራብህ ባንተ ነዋ። ማሻአላህ። ስላንተ ሰልማን ነግሮኛል። ኢንሻአላህ ሰሞኑን ከእናንተ ጋር የምንሰራው ስራ አለ። ኢንሻአላህ እንሰራለን። በቃ ኢቃም እያለ ነው፣ እንግባ። ሁለቱም ወደ መስጅድ ገቡ። ልጅሽ ከእናንተ ጋር ምሳ በላለሁ ብሏል። ቶሎ ስገጂ፣ ዘገየሽ እኮ። ሰላሜ መጥቶ ነበር? አዎ እሺ ሰግጄ መጣሁ ብላ ወደ መስገጃ ክፍል ገባች። ኢማን ቶሎ በይ፣ ዛሬ ሰላሜም አለ፣ ቶሎ ቶሎ አዘጋጂ። ኢማን ኻዲም ናት፣ ግን ቤት ውስጥ እንደ ልጅ ነው የሚያዩት። ሰሊምም ቢሆን እንደ ታናሹ ነው የሚያያት። ምንም ነገር አይጎድልባትም። እሺ አያቴ። ሰላም አለይኩም አያቴ። እማ እስካሁን አልተመለሰችም? አረ እየሰገደች ነው። ናማ እስኪ ቁጭ በል እዚህ። ማንም መርጬ ልዳርህ? ደነገጠ። አንድም ቀን በእንደዚህ አይነት ነገር አውርተው አያውቁም። እረ አያቴ፣ እናንተን ሳላስደስት የራሴን ህይወት የማስብ ይመስልሻል? በጣም ደስ አላቸው። ደስታቸው ፊታቸው ላይ ያስታውቃል። የኔ ሰላም፣ አላህ ያሳድግህ፣ አላህ ይጠብቅህ። ልጄ አሁን ላንተም ማሰብ መጀመር አለብህ። ኮሪደሩን ተደግፋ ቆማ፣ የኔ እናት የውስጥ አዋቂ እኮ ነሽ፣ እስኪ ንገሪው። እንደ ህፃን ልጅ አቅፌ እያስተኛሁት አበላሸሁት እኮ። እማ ተይ፣ አሁን አምጥቼ እንዳላሳይሽ። ኧረ እባክህ፣ እስኪ የምታገባት ልጅ አለች እንዴ? አሳየና። አይ በቃ ዛሬ እዚህ ቤት ምግብ ይቅርብኝ። ተመካክራችሁ ነው እንዴ? ቢሮ በላለሁ በቃ። ኧረ ልጄ ስንቀልድ ነው ልጄ። በፈለክበት ጊዜና እሺ፣ በፈለክበት ሰዓትም ደግሞ ማግባት ትችላለህ፣ በራስህ ምርጫ። አያቴ የኔ ባቱኝ ቆጨኝ ነበር ብሎ ግንባሯን ሳማት። ማን እንዳይቀና ብለህ ነው? ኢማን የእናቱን ግንባር ሳመች። በሁኔታቸው ሁሉም ሳቁ። ሰላም አለይኩም። የሰሚር እናት፣ እናቴን አይተሻታል? ወአለይኩም ሰላም ልጄ፣ ናዚህ ቁጭ በል። ሰው ሲመጣ ሽጥ፣ እናትህ እቃ ልታመጣ ሄዳለች። እሺ እሺ። የሰሚር እናት ሂክማ ከርቀት ስትመጣ እያት። የኔ እናት ኢንሻአላህ አሳርፍሻለሁ አለ በልጅነት አንደበቱ። እንዴ ሉቅማኔ፣ የኔ ልጅ መጣሃል እንዴ? አቅፋ ሳመችው። አውማ ደህና ነሽ? የኔ አበባ ደህና ነኝ። ትምህርት አሪፍ ነው? እንዴት ነው አዲሱ ክፍልህ? ደስ ይላል። አስተማሪዎችም በደስታ ነው የተቀበሉኝ። እና ወደ ቤት ሂዳ ምሳ ብላ፣ እትዬም አለች፣ ቁርአንም ቅራ። እሽማ ወደ በኋላ እመጣለሁ። ከዓይኗ እስከሚሰወር አየችው። የልጅነት ባሏ ታወሳት፣ አለቀሰች። ተይ ሂክማ፣ አላህ ጥሩ ልጅ ሰጥቶሻል፣ በሱ ተከሰሻል አለቻት የሰሚር እናት። ኢንሻአላህ ጉንጯን በእጇ ደግፋ። ሚዕራጅ ምን ሆነሻል? ችግር አለ? አይ አክስቴ የለም። ታዲያ ምን ሆነሻል? ለምን ታለቅሻለሽ? አይ እናቴም አባቴም ናፈቁኝ፣
ምን አለ ቢጠሩ? ተይ እንጂ ልጄ፣ እኔ ምን አጎደልኩብሽ? ከልጆቼ ለይቼ አይቼሽ አውቃለሁ? አቡዘርስ ቢሆን ከልጆቹ ለይቶ አይቶሽ ያውቃል? አሚርስ ከእህቶቹ በላይ እንጂ በታች አድርጎሽ ያውቃል ልጄ? አክስቴ እናንተ ምንም አላጎደላችሁብኝም፣ ግን ናፈቁኝ። ዩኒቨርሲቲ እያለሁ ሁሌም የእናቴን አደራ ለመወጣት ከነበረኝ ፍላጎት የተነሳ ከላይብራሪ ወጥቼ አላውቅም። እሺ አሁንስ ስራ እየሰራሁ ነው፣ ጠንካራ ሁኚ ብሎኝ ነበር። ከዚህ በላይ ጥንካሬ ከየት ላምጣ አክስቴ? አንቺ ባትኖሪ ኖሮ ምን ሆን ነበር አክስቴ? እናቴ እኮ ናፈቀችኝ። ስቅስቅ ብላ ለቀሰች። ድምፃቸውን ሰምቶ አቡዘር መጣ። ምን ነው ችግር አለ? ሁለቱም አይናቸውን እየጠረጉ አይ ምንም የለም አባ አለችው። ሚዕራጄ የምን ለቅሶ ነው? ጠንከር ብሎ ለነሱ ዱዓ ማድረግ ነው። ሲቀጥል ለስማቸው ሰደቃ አውጪ፣ ሁለተኛ ስታልቅሽ እንዳላይሽ። የግዷን ፈገግ ብላ አታይኝም እንዴ? ኢንሻአላህ አለችው። በይ በቃ ሂሳቦችን ስሪ፣ ሰሞኑን ከአንድ ድርጅት ጋር ውል ይኖረናል። አንቺ ደግሞ ነይ ሳሉ ተከተይ ብሏቸው ወጣ። በቃ እኔ ልሂድ፣ ሁለተኛ ይህንን ድክመት እንዳለኝ። እሺ አክስቴ። ሰሊም ሰላም አለይኩም ጋሼ፣ እየፈለግኩህ ነው። ወአለይኩም ሰላም ወራህመቱላህ። የት ናቸው? ቢሮ። እሺ እነዚህን ፋይሎች ይልኝ። እፈልግኸኝ ነበር? አዎ ሰሊሜ፣ ነስር ድርጅት ጋር ውል መዋዋል አለብን። ለዚህ ደግሞ አንተን መረጥኩ። እሺ ዛሬ ወደዛ እንሄድና ጨርስ። ይሄው ፋይሎች ያያቸው። እሺ አለቃ፣ ኢንሻአላህ። ሰሊም ወደ ድርጅቱ ገብቶ ሰላም፣ የሂሳብ ቢሮ ኃላፊን ማናገር ፈልጌ ነበር። ቆይ እንዴ ጠብቀኝ፣ እስከዛው አረፍ በል። መርሃባ። ሄሎ ሚዕራጅ፣ ከሐለዋን ድርጅት እየተፈለግሽ ነው። ላስገባው? አዎ። አቶ ሰሊም መግባት ትችላለህ። ፈራ ተባ እያለ አሰላሙ አለይኩም ብሎ ዘለቀ። ቀና ስትል አይን ላይን ተገጣጠሙ። ቶሎ አይኑን ሰበረ። እሷ ግን አቃታት። ልቧ አካባቢ አንዳች ስሜት ሲሰማት ተሰማት። እንደምንም አይኗን ሰበረች። እሺ መዋዋል እንችላለን። እሺ አላት። በጣም ደንግጧል። ለ23 ዓመታት የተዘጋን ልብ ማንኳኳት የቻለች ቆንጆ ሰሊም አትሞኝ፣ ቆፍጠን በል ይለዋል ውስጡ። እሷም በበኩሏ ደንግጣለች፣ ግን ማስነቃት አልፈለገችም። እኔ ጨርሻለሁ፣ የቀረውን ከአቡዘር ጋር ማውራት ትችላለህ አለችው። መፈረም ያለባትን ፈርማ እሺ ሽኩራን ብሏት ልቡን ጥሎ ወጣ። እሷም ኋላውን እያየች ሲያምር ደግሞ አደቡስ ቀና እንኳ ብሎ አላየኝም፣ ምን አይነት አስተዳደግ ቢያድግ ነው ይላታል ውስጧ። አውዝ ቢላህ ምን ሆኜ ነው ትላለች ፊቷን እየደባበሰች። አንተ ሞኝ ስልኳን እንኳ አትቀበልም። አውዝ ቢላህ ውስጤ ታላህን ፍራ አለ ለራሱ። እውነታው ግን ሁለቱም ተሳስበዋል። እንኳን ደህና መጣ፣ ቁጭ በል፣ እንኳን ደህና ቆይኸኝ። አቡዘር ሁሉን ነገር ወዶታል። ትህትናውን ምን አለ ልጄ በሆነ ብሎ ተመኘ። ክፍል 3 ይቀጥላል።